የክልሉም ኃላፊ በክልሉም ተጠሪ በከተማው ከንቲባ የተናገሩት ከመጽሐፍ ቅዱስ ጠቅሰው የማቴዎስ ወንጌል ምዕራፍ 21ን አንስተው እነሆ ፈታችሁ አምጡልኝ ዛሬ የተፈታንበት ነው በማለት የጌታ የኢየሱስ ክርስቶስን ቃል አንስተው እነሆ ከታሰርንበት የግልም የጋራም አገራዊ የሆነው የሕዝብም የታሰርንበትን ልንፈታ ይገባል። ምክንያቱም በነፃነት እንኖር ክርስቶስ ነፃ አውጥቶናል። ከኃጢአት ልንፈታ፣ ከልዩነት ልንፈታ፣ ሰላም ከማጣት ልንፈታ ይገባል። አሁን የሰላም ጊዜ ነው። ይህንን ተጠቅመን እጃችን፣ እግራችን፣ ሀብታችን ለልማት ሊፈታ ይገባል ነው ያሉት። እንኳን ለመፈታት ቀን አደረሰን አደረሳችሁ።